እኔ መምህርት ካስገላል ይባላለሁ። የመጣሁበት ትምህርት ቤት ከከፍተኛ 23 ሁለተኛ ደረጃ ትምህርት ቤት ከልደታ ክፍለ ከተማ ነው። ጂኦግራፊ መምህር ነኝ። የጀንደር ወይም ደግሞ ስርዓተ ጾታ አስተባባሪ ነኝ ወይም ደግሞ ተጠሪ ነኝ። እንዲሁም ደግሞ የመምህራን ማህበር የሴት ዘርፍ ተወካይ ነኝ። ያው ጀንደር ላይ ስትሰራ ብዙ ጊዜ አይምሮህን ታሰፋዋለህና ሪጆይ አፍሪካ ሲባል ኦኬ ይሄ ትሬኒንግ ነው የምሆነው፣ ስልጠና ነው የምሆነው እና ለልጆቼ ለተማሪዎቼ የሆነ ነገር አገኝበታለሁ። እነሱ ጋር ፎከስ ፖይንቴ ስለሆነ እውቀት ከዛ ይዤ መጥቼ ትምህርት ቤቴ ላይ የሆነ ነገር የምሰራበት እውቀት አገኝበታለሁ ብዬ እውነት ሪላክስ አድርጌ ኢንጆይ አረጋለሁ ብዬ ነው የመጣሁኝ ወደዚህ። ከጠበቅኩት በላይ ስለ ራሳችን፣ ስለ ኑሯችን፣ ስለ አንድ ሰው ወይም ደግሞ አንድ ሴት ምን መሆን እንዳለባት ለተማሪዎቻችን ባይዘዌ ከቤት ይጀምራል፣ ከሰፈር ይጀምራል፣ ከጎረቤት ይጀምራል፣ ከዛ ወደ ትምህርት ቤት፣ ከዛ ወደ ሀገር ነው የሚሄደው እና ትሬኒንጉ ደግሞ ሙር ሰማው ሳየው እጅግ በጣም ነው የተደሰትኩት። ምክንያቱም ለውጥ የሆነ ነገር 3-4 ልጆች እንኳን አድንበታለሁ። ለጓደኞቼ ደግሞ እኔ የተማርኩትን ኤክስፒሪየንስ ሼር አረጋለሁ ብዬ አስቤ በእውነት በጣም ደስ ብሎኛል። እኔ ወጣ ብሎ የታየኝ እኔንም ስሜቴ በቃ ሰፋ አድርጌ እንዳስብ ያደረገኝ ሰዎች ማዳመጥ አለብን። መጀመሪያ በቃ ሊስኒንግ ማዳመጥ ከምንም በላይ የበለጠ ነው። እኔ ያውቃለሁ ሳይሆን ሰዎች የሚሉትን ነገር አዳምጠን፣ ልጆቻችን ተማሪዎቻችን የሚሉትን ነገር አዳምጠን ከዛ በኋላ ጥሩ ጠያቂና ጥሩ አዳማጭ እንድንሆን አለመስማታችን ምን ያክል ሰዎች ከዚህ በፊት አለማዳመጤ ለተማሪዎቼ ጎድቻለሁ፣ ለልጆቼ ሳይቀር ማዳመጥ እንዳለብኝ ከዛ በኋላ ነው ወደ ኮሚኒኬሽንም ወደ መፍትሄን ወደ ሌላ የምንሄደው። መጀመሪያ ግን ሰዎች ማዳመጥ እንዳለብኝ በጣም ነው ውስጤ የነካኝ። አለማዳመጥ፣ ገርሌስ መሆን። ሰዎች የሆነ ነገር ሊነግሩኝ ሲመጡ፣ ተማሪዎች የሆነ ነገር እኔን ለማማከር እኔን ለመናገር ሲመጡ የሆነ ነገር የራሴ ስራ እየሰራው የሆነ ነገር እየነካካሁኝ ከሚሆን ይልቅ ሲመጡ በጥሩ ፈገግታ ተቀብዬ እነሱ የሚሉትን አዳምጬ እንደገና ደግሞ መጠየቅ ያለብኝ ነገር ራሱ ካለኝ ጠይቄ ከዛ በኋላ ነው ወደ ሌላ መሄድ ያለብኝ እና የሚሉትን አለ አዳምጧቸው፣ እናዳምጥ የሚል አንዱ ውስጥ ይነካኝ። የሚጨምረው ነገር አሁን ይህ ስልጠና የእውነት ለእኔ ብቻ አይደለም። በእኔ ስር ብዙ ተማሪዎች አሉ፣ በእያንዳንዱ ትምህርት ቤት ያሉ ተማሪዎች አሉ እና ይህ ስልጠና ሰፋ ቢል ኢቭን ሌላ ይሄ እንኳን ድርጅቱ እንኳን አቅም ባይፈቅድለት በየትምህርት ቤቶቻችን እኛ አስተካክለን ፕሮግራሙ አውጥተን ፕሮፖዛል አስተካክለን ይህንን ድርጅት ግን ቢያንስ የሚያሰለጥንልን ሰው ቢያግዘን። ምክንያቱም እኔ ሰለጥን የእውነት ምንም ሁለት ቀን 2 ሰዓት የተቀመጥኩም አልመሰለኝም። እጅግ በጣም ነው የሚጠቅመው። ብዙ ነገር ማዳን እንችላለን። ተማሪዎቻችን የነገ ወድንም ጠላንም ተማሪዎች ነገ ሀገር ተረካቢዎች ናቸው። ኢትዮጵያ በእነዚህ ልጆች እጅ ናት ነገ እና ስንት ልጆች ማዳን እንደምንችል ነው። ስለዚህ ሊደርሺፖች በጣም መሰልጠን አለባቸው ብዬ ነው የማምነው። ትምህርት ቤቱ ለሁሉ መምህር እንዲሆን እንደገና ማመቻቸት አለበት። ቢያንስ አሰልጣኞች ቢሮድ ብዬ አስባለሁ።